ሰሞኑን ወይም ከትላንትና ወዲያ አንድ ሙስሊም ካልሆነ ሰው ጋር ድንገት የሆነ ወንድም ተገናኝተን እየተወያየን ነበር በሃይማኖት ጉዳይ። ሙስሊም ነበርኩ ይላል። እንግዲህ ሐቂቃውን አላህ ይወቀው። ምንድነው ታራ ሙስሊም ከነበርክ እስልምና ለቀህ እንድትወጣ ያደረገ ስለው የመጀመሪያ ጥያቄ ብሎ ያነሳው ነው የገረመኝ። ሱረቱል ፋቲሃ ላይ ኢህዲና ሲራጠል ሙስተቂም ቀጥተኛውን መንገድ ምራን ይላል አለኝ። አዎ ይላል አልኩት። ቀጥተኛውን መንገድ ምራን የሚል ሰው መንገድ የጠፋበት ሰው ነው። ትክክለኛውን መንገድ ያላወቀ ነው። ስለዚህ እንደራሱ እንደ ቁርአኑ እኮ አስተምህሮ የክርስቲያኖችንና የአይሁዶችን መንገድ ምራን በሉ እያለ ነው አላህ። ለዛ ነው እኔም ምራኝ ብየው ይኸው ክርስቲያን አረገኝ አለ። ተመልከቱ እንግዲህ እሱ እንዳልሆነ ያውቀዋል። ነገር ግን ሙስሊሞች የዚህን ጥያቄ መልስ አያውቁም ብሎ ከገመተ ወይ ከሱ ጋር ለውይይት የቀረበው ሰው ጃሂል ነው ብሎ ካሰበ በቀላሉ ለማደናገር ይመቸኛል ነው አካሄዱ። ይሄ አይነትና መሰል ጥያቄዎችን መመለስ የምንችለው እንዲህ አይነት ሹብሃቶች ሲቀርቡ ትክክለኛው መልስ የምንሰጠው መቼ ነው? ዲኑን ስንማር ነው። አሁን እሱ እንዳለው ሰውየው ኢህዲና ሲራጠል ሙስተቂም በፈርድ ሰላት ላይ ብቻ በትንሹ በቀን 17 ጊዜ ኢህዲና እያለን ጌታችንን እንለምነዋለን። ግን ማዕናው ምንድነው? እውነት እሱ እንዳለው መንገዱ ጠፍቶብናል፣ ሐቅ ከባጢል ጋር ተቀላቅሎብናልና ትክክለኛው ሃይማኖት ትክክለኛው መንገድ የቱ እንደሆነ አናውቅምና እባክህ ጌታችን ምራን ወይ ማለታችን ነው እንዴ? እንደዛ ነው? በፍጹም አይደለም፣ ሊሆንም አይችልም። መንገዱንማ እናውቀዋለን። ረሱል ዓለይሂ ሰላቱ ወሰላምን በብዙ የቁርአን አንቀጽ በቀጥተኛው መንገድ ላይ እንደሆኑ ነግሮናል እኮ፣ አልጠፋብንም። በሱረቱ ያሲን 4ኛው አንቀጽ ላይ ያሲን ወልቁርአኒል ሐኪም ኢነከ ለሚነል ሙርሰሊን ዐላ ሲራጢን ሙስተቂም ቀጥ ባለውና በተስተካከለው መንገድ ላይ ነህ ነው ያላቸው። ሱረቱል አንዓም ቁጥር 152ም ላይ ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑህ ይሄ የኔ ቀጥ ያለና የተስተካከለ መንገዴ ሲሆን ተከተሉት በላቸው። ወላ ተተቢዑ ሱቡል ከዚህ ውጭ ያሉትን ሌሎች የጥመት መንገዶችን አትከተሉ። ፈተፈረቀ ቢኩም ዐን ሰቢሊህ ከዋናው ከቀጥተኛው መንገድ ይዟችሁ ወደ ጥመት ጎዳና ይለይባችኋልና ብለህ ምከራቸው ነው የተባሉት። እሳቸው ያሉበት ብቻ ነው ቀጥተኛው መንገድ። ለዚህ ነው በሌላም ሱራ ላይ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም አንተ ቀጥ ወዳለውና ወደ ተስተካከለው መንገድ ትመራለህ ታመላክታለህ ብሎ ነው አላህ የመሰከረላቸው። ከኢስላም ውጪ መንገድ እንደሌለ ምንም ጥርጥር የለንም። ወመን የብተጊ ገይረል ኢስላሚ ዲና ፈለን ዩቅበለ ሚን ከእስልምና ሃይማኖት ውጪ ሌላን መንገድ የሚፈልግ የሆነ ሰው የሚሰራው ስራ ሁሉ አላህ ዘንድ ተቀባይነት የለውም። ወሁወ ፊል አኺረቲ ሚነል ኻሲሪን በመጨረሻው ዓለም ከከሳሪዎች ይሆናል ነው ያለው። ሰዓት ስለሌለ እንጂ 20-30 ጥቅሶችን ማቅረብ ይቻላል። በእነዚህ አያቶች እኛ ያለንበት መንገድ ቀጥተኛና የተስተካከለ ከሆነ አሁን የቀረውና የተንጠለጠለው ጥያቄ ታዲያ ለምንድነው ኢህዲና የምትሉት? እዚህ ጋር ነበር በአግባቡ መጠየቅ የነበረበት። እኛ ኢህዲና ሲራጠል ሙስተቂም ስንል የተፈለገው ሂዳያ እዚህ ጋር ኢህዲና ምንድነው? ቢማዕና ፈቢትና ጽናትን ስጠን እስከ መጨረሻው ህይወታችን በዚሁ ኢስላም ላይ አቆየን ማለታችን እንጂ ሐቅ ከባጢል ተቀላቅሎብናል ትክክለኛውን ሃይማኖት አልተገለጸልንምና እባክህ አሳየን አይደለም። ይህ አይነቱ ሂዳያ ሂዳየቱል በያን ወልኢርሻድ የሚባለው ጥንት ተሟልቷል፣ ሁጃው ቆሟል። አላህ እሳቸውን ነብይ አድርጎ የላከ ጊዜ ቁርአንን የህይወት መመሪያ አድርጎ ያወረደ ጊዜ ለኛም ማሰብ የሚችል አእምሮ ሲሰጠን ሂዳያው ምን ሆኗል? ተሟልቷል። ምክንያቱም አላህ ሰውን ሲፈጥር ኢና ኸለቅነል ኢንሳነ ሚን ኑጥፈቲን አምሻጅን ነብተሊህ ፈጀዐልናሁ ሰሚዐን በሲራ ኢና ሀደይናሁ ሰቢል አይ ጠሪቀል ኸይሪ ወሸር የሐቅና የባጢልን መንገድ ለይቶ በመግለጽ አላህ ጥንቱኑ አብራርቶታል። ይሄ ሁጃ በእኛ ላይ ቆሟል። አሁን የእኛ ጥያቄ
ሂዳየቱል በያን ወልኢርሻድ ሳይሆን ሂዳየቱ ተውፊቅ ወልኢልሃም ነው። እስከ መጨረሻው ህይወታችን በዚሁ ሂዳያ ላይ መጽናት መቆየቱን ስለሆነ ምንፈልገው ኢህዲና ብለን ስንጠይቀው ቢማዕና ተቢትና ዛሬ አንተ ሙስሊም አድርገህ እንደፈጠርከን እስካሁኑ ህይወታችን ድረስ ሙስሊም አድርገህ እንዳቆየን እስከ ለተሞታችን ሙስሊም አድርገህ አቆየን ነው። ኢነመል አዕማሉ ቢልኸዋቲም። ምክንያቱም ስራ አላህ ዘንድ ዋጋ የሚኖረው ፍሬ የሚያፈራው በሰውየው ኻቲማ ነው። ዛሬ ሙስሊም መሆንህ ለነገ ሙስሊም ሆነህ ለመሞት ዋስትና መሆን አይችልም። ትላንት ካፊር የነበሩ ዛሬ ሂዳያን አግኝተው የሰለሙ ብዙ አሉ። ሙስሊም ነን የሚሉ ወደ ኩፍር የሄዱ ደግሞ ጥቂቶች አሉ። ስለዚህ ቁም ነገሩ ምንድነው? ዛሬ ላይ ሙስሊም መሆን ሳይሆን እስከ መጨረሻው መጽናትህ ነው። የተፈለገው ሂዳያ ይሄኛው ሂዳያ እንጂ የመጀመሪያው አይደለም። የመጀመሪያው ተሟልቷል፣ ሁጃ ቆሟል፣ መልእክቱ ደርሶናል፣ አላህ አመላክቶናል፣ አልቋል። የቀረው ምንድነው? እስከ መጨረሻው መጽናት ነው። ተግባብተናል? ይሄ መስጂድ ስሙ ምንድነው? ዩሱፍ መስጂድ። ሁለተኛ መንገድ ነው የሚባለው። ስድስተኛ መንገድ ላይ አንድ ሰው ቆሞ በሁለተኛ መንገድ ያለው ዩሱፍ መስጂድ የት ነው እባካችሁ ምሩኝ ቢላችሁ ቀጥታ በዚህ ጋር ትሄድና ሶስተኛ፣ አራተኛ፣ አምስተኛውን ሻሪ አልፈ በስድስተኛው መንገድ ወደ ቀኝ ትታጠፋለህ። ትንሽ ወደ ታች እንደወረድክ አራት ቅያሶችን እንዳለፍክ በስተቀኝ ገባ ስትል ፊት ለፊት መስጊዱን ታገኘዋለህ አላችሁት። ሰውየውን መራችሁት አልመራችሁትም? መርታችሁታል። እሺ አመሰግናለሁ አላህ ይስጥልኝ አለና ግን አለ ትንሽ ጥርጣሬ ያለው አሁን እንደመራችሁኝ መስጊዱን ለማግኘት ሲሄድ ቅያስ በየቦታው ስላለ ድንገት አሳስቶኝ ሳልደርስ ወይ አልፌ ወደ አንድ ቅያስ ገባና በዛው መስጊዱ ጠፍቶብኝ ሌላ ቦታ ከመሄድ እባካችሁ መስጊዱ ድረስ ውሰዱኝ ሲላችሁ እናንተ ደግሞ ትህትናውን አይታችሁ መኪና ካላችሁ ፒክ አድርጋችሁት ካልሆነ እጁን ይዛችሁ መስጊዱ ድረስ አደረሳችሁት። አሁንስ መራችሁት አልመራችሁትም? መርታችሁታል። ከመጀመሪያው ምሪት ይለያል አይለይም? የመጀመሪያው መንገዱን መጠቆም ማመላከት ነው፣ ፈልጎ መድረስ ለሰውየው ነው የተተወው። ሁለተኛው ግን የፈለገው ቦታ ድረስ ማድረስ ነው። ስለዚህ እዚህ ቦታ ላይ ኢህዲና ብለን ስንጠይቅ የትኛው ነው የተፈለገው ሲባል ሁለተኛው ነው የተፈለገው። የመጀመሪያው መጠቆሙንማ ድሮ ነው የተሟላው። ቁርአን ከወረደ አይበቃም እንዴ? ኢነ ሃዘል ቁርአን የህዲ ሊለቲ ሂየ አቅወም እኮ ነው። የሚመራ መጽሐፍ ነው ያለን። ቀጥ ያለው የተስተካከለውን መንገድ የሚያሳይ ዲን ይዘናል። ቁርአኑ የወረደ ጊዜ ሂዳየቱል በያን ወልኢርሻድ ተሟልቷል፣ ተጠናቋል። እሳቸውን ነቢይ አድርጎ የላከ ጊዜ ምክንያቱም ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ወደ ቅን ጎዳና ትመራለህ ነው ያለው። ከኔ ጋር ናችሁ ወንድም እህቶች? ግን ወኢነከ ለተህዲ ያለው ጌታ ለምንድነው ታዲያ ሱረቱል ቀሰስ ላይ ኢነከ ላ ተህዲ ያለው? ተመልሱ። ቁርአን ይጋጫል እንዴ? ይጋጫል? አይጋጭም። ሂዳያው ሁለት አይነት ነው። ወኢነከ ለተህዲ በያኑን ነው ማብራራቱን፣ ጠማማውን ከሐቅ ለይቶ መግለጹን አንተም ትችላለህ ነው። ኢነከ ላ ተህዲ መን አሕበብተ ሚለው ግን አታቀናም። ሂዳያን በልብ ውስጥ ከተህ ሰውን ማስተካከሉን ግን አንተ አትችልም ነው ያለው። እሱ የኔ ሥራ ነው ነው ያለው። ስለዚህ እኛ ሐቁ ከባጢል ተብራርቶልን ኢስላም ትክክለኛ ዲን መሆኑ ተነግሮን ሁጃ ቆሞብናል። በዚህ ምንም ጥርጥር የለንም። በራሳችን አቅም በራሳችን ኃይል ግን እስከ መጨረሻው መቀጠል ስለማንችል ወኢያከ ነስተዒን ያስፈልገናልና ኢህዲና የምንለው ይሄንኑ ነው። ሰቢትና ጽናትን ስጠን ነው።